ከምክክሩ ፍትህ አይቀድምም ወይ? ለምሳሌ እርሶ 6 ቋንቋ ይናገራሉ። እንዴት አንድ ቋንቋ መስማት ያቅቶታል? 6 ቋንቋ መናገር የሚችሉ እርሶ እንዴት አንዱን መስማት ያቅቶታል ተብለው የተጠየቁት መሐመድ ድሪር ናቸው። ልሳነ ብዙ መሐመድ ኦሮምኛን ከአፍ መፍቻቸው ሶማልኛ እኩል ይችሉታል። አረበኛቸውን የሰሙላቸው ሰዎች ያስተማሯቸው ሶርያውያን እንኳን እንደሳቸው መናገራቸውን እንጃ ይላሉ። በአማርኛ ሲኮምኩ አፍ ያስከድኑ ይባልላቸዋል። በእርግጥም መሐመድ ድሪር ቋንቋን አፈራርቁ መናገር የተካኑበት ችሎታቸው ነው። 6 ቋንቋ ይችላሉ። አንዱን ቋንቋ ግን በእርግጥም መስማት አቅቷቸዋል። እሳቸው ከሚናገሯቸው ቋንቋዎች ቢያንስ በ3ቱ አንድ አይነት ትርጉም ያለውን የሰላምን ቋንቋ መስማት ተስኗቸዋል። ትኩረታቸው ሁሉ የአብይ አህመድን ስልጣን በሚያጸናው ኮሚሽን ላይ እንጂ ስለ ሰላም በሚሰብከው ጥያቄ ላይ አይደለም። ልክ እንደ መስፍን አርአያ፣ ልክ እንደ ሂሩት ገብረስላሴ፣ ልክ እንደ ዮናስ አዳዬ የእሳቸውም ስራና ትኩረት አብይ አህመድ የተባሉን ጠቅላይ ሚኒስትር ፕሬዚዳንት በሚያደርገው ሩጫ ላይ ነው። እናም ሆምጠጥ ያሉ የሰላም ጥያቄዎችን በየትኛውም ቋንቋ ማንሳት ለመሐመድ ድሪር ጆሮ ገባ አይደለም። በለንደኑ ስብሰባ ላይም የታየው ይኸው ነው። እናንተ እንደ ማንኛውም የብልጽግና ወኪል የምትቆጠሩ ህዝብና የፖለቲካ ኃይሎች ሁሉ የጠሏችሁ ሰዎች ናችሁ። ይልቅ ለእውነተኛ ድርድርና ምክክር አለቆቻችሁ እንዲቀመጡ ምከሩ የሚሉ ድምፆችን ሁሉ አንሰማም ብለው የራሳቸውን ንግግር መልሰው ለመስማት አዳራሽ ተከራዩ። ይሁን እንጂ የማይሰሙትን ጥያቄ መጠየቃቸው አልቀረም። ተቃውሞ እያሰሙ በመንግስት ላይ ቅሬታቸውን እየገለጹ የእነሱን የብልጽግና ተለጣፊነትም እያስታወቁ በለንደን ከተማ የተሰለፉ ኢትዮጵያውያንን ለምን አታሳትፏቸውም፣ ለምንስ አትሰሟቸውም ተብለው ሲጠየቁ የሰጡት ምላሽ ከአንድ የብልጽግና ሹም የማይጠበቅ አይደለም። በቅድሚያ ጥያቄውን እናስቀድም። የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለ እነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ይህ አንድ ለሰላምና እውነተኛ ምክክር ቅን ፍላጎት ያለው ሰው ሁሉ የሚያነሳውና ሊያነሳው የሚገባ ጥያቄ ነው። በኢትዮጵያ ሰማይ ስር ከሁሉም ነገር በላይ አንገብጋቢ አጀንዳ የሆነው የሰላም ጉዳይ ከብልጽግናና የጦር መሳሪያ አቅራቢዎቹ በስተቀር የየትኛውም ወገን ጥያቄ ሆኗል። ለዚህ ደግሞ ሐሳብና ጥያቄ አለኝ የሚሉ ሰዎችን ሁሉ መስማትና ማሳተፍ የሚችል አንዳች ሐቀኛ አገራዊ መድረክ ይጠራ የሚለውን በአገር ውስጥ ያሉ የፖለቲካ ኃይሎችም ሆኑ የምዕራብ መንግስታት አበክረው የሚጠይቁት ጉዳይ ከሆነ ሰንብቷል። ብልጽግና ግን የራሱን ሰዎች አመካካሪ አድርጎ የራሱንም ሰዎች ተመካካሪ አድርጎ በአገር ሀብትና ጊዜ በውስጥም በውጭም እየተሰባሰበ ቀጥሏል። በእንግሊዝ መዲና ለንደንም የራሳቸውን ሰዎች አስጠርተው ራሳቸውን እየጠቀሱና እየተወዳደሱ ሊመካከሩ በተጠራሩበት መድረክ ውጭ ላይ ይህንን ድርጊት የሚቃወሙ ሰዎች ይጮሁ ነበር። ምክክሩ ስለ ኢትዮጵያ ከሆነ እነዚህ ሰዎች ሊካተቱ ይገባል የሚል ጥያቄ ደግሞ ከአዳራሹ የተነሳላቸው መሐመድ ድሪር መለሱ። እነዚህ ውጭ ላይ ያሉት ለጥገኝነት ጥያቄ ብለው ነው አሉ። ውጭ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል። ለምሳሌ ያክል ውጭ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው? አዳራሹን አስጨብጫቢ ብልጽግናና አጨብጫቢ ብልጽግና በምክክር ሰበብ ባይሞላው ኖሮ ጥያቄው ውጭ ያሉት ሰዎችም እኮ ለስደተኛነት የተዳረጉት በእናንተው አገዛዝ የኢኮኖሚና የፖለቲካ በደል ነው፣ እንደናንተ ቢመቻቸው ማናገሩን ጥሎ አገር ፈላጊ ሆኖ ይሰደዳል፣ ስለምንስ ስራውንና የዕለት እንጀራውን ጥሎ እዚህ ከእናንተ ጋር ሊጨቃጨቅ በራችሁ ላይ መጥቶ ይሰለፋል የሚል ጥያቄ ማንሳት የተገባ ነበር። የሀገራቸው ልጆች እንዲህ ብለው ያጣጣሉት መሐመድ ድሪር ግን ሁሉንም ነገር ለአብይ አህመድ እንዲመቻ አድርገው በመተወን የሚታወቁ ጠንካራ የሰላም አጀንዳም ሊሰማቸው የሚችሉ አይደሉምና ጥያቄው ቢነሳም አያዳምጡትም የሚለውን ጉዳይ ለማስታወስ አንድ አስቂኝ የለቅሷቸውን ታሪክ ማስታወስ ያስፈልጋል። አቶ መሐመድ ለሚቀርቧቸው ሰዎች ሁሉ የሚናገሩት ነገር በ2012 ዓ.ም በሱዳን የተሞከረውን የሰላም ሂደት ያከሸፉት አብይ አህመድ መሆናቸውን ነው። ያንን የሰላም ሙከራ ያካሄደውን ልዑክ ከአፍሪካ ህብረትና ከኢጋድ ወክለው በአማርኛና በአረብኛ መግለጫ የሰጡት መሐመድ ድሪር ግን አብይ አህመድን ሊያመሰግኑ ያላቸውን የቋንቋ ችሎታ ብቻ ሳይሆን እንባቸውንም ተጠቅመዋል። ያልሆነውን ነገር መናገራቸው እምብዛም ሰዎችን አላስገረመም ነበር። አቶ መሐመድ በአረብኛ ያደረጉት ንግግር በአማርኛ ተርጉመው ሲናገሩ ለቅሷቸውንም ተርጉመው ማልቀሳቸው ግን የወቅቱ አነጋጋሪ ጉዳይ ነበር። ነገሩን የበለጠ ግልጽ እናድርገው።
በአረብኛ አብይ ሊመሰገኑ ይገባቸዋል በማለት ሲናገሩ ሳግ ተናነቃቸው። ካፍታ ቆይታ በኋላ በአማርኛ ይህንኑ ንግግር እዚያው ላይ ተርጉመው ሲያቀርቡት እንደገና ሳግ ተናነቃቸው። ለአብይ አህመድ ያለቀሱትን እንባ ሳይቀር የሚተረጉሙት መሐሙድ የካርቱሙ አረብኛና አማርኛ ለቅሷቸው የሚከተለው ነበር። العظيم السودان وهذا الشعب العريق الأصيل የሱዳን የድርድር የመጀመሪያው ምዕራፍ በሰላም ተሳክቷል። ቸር አምላክ ይመስገን። ምስጋናም ለክቡር ጠቅላይ ሚኒስትር አብይ አህመድ። እምባ በቀጠሮና ለትርጉም ሲፈልጉት ጭምር የሚመጣላቸው የብልጽግና ሰዎች ከዚህ በላይ ለቅሶን በአረብኛም ትንሽ ቆይቶ ደግሞ በአማርኛ ከማቅረብ የላቀ የአድርባይነት ምስክር ሊቀርብላቸው አይችልም። ሳቅና ለቅሶ ቋንቋ የማያስፈልጋቸው ስሜቶች ቢሆኑም በመሐሙድ ድሪር ዓለም ግን በአረብኛ የተለቀሰ እምባ በአማርኛም ተተርጉሞ እንዲህ ይቀርባል። እናም ካርቱም ላይ ስለ አብይ አህመድ ያለቀሱት መሐሙድ ለንደን ላይ በኢትዮጵያውያን ላይ ሲያፌዙ አሉ። በእንዲህ መልኩ የሚያወድሷቸውን አብይ አህመድን ፕሬዚዳንት የማድረግ ህልም ሰንቆ ከአሜሪካ እስከ አውሮፓ ከባህር ዳር እስከ አዳማ የሚባትለው የነ መሐሙድ ድሪር ኮሚሽን የአገዛዙን ቁንጮ በሌላ ባርኔጣ በሚያስገነቡት ቤተ መንግስት ውስጥ ከማስገባት የዘለለ ሚና ይኖረዋል ተብሎ አይጠበቅም። እንዲህ ያሉትን ሰውና ባልደረቦቻቸውን ግን አብይ አይቀጥፉም ብላችሁ አታስቡ እያሉ ያሻሽጧቸው ነበር። በመቃብር ጉድጓድ አፋፍ ላይ ያለ ሰው አይቀጥፍም፣ አይዋሽም። እነ ፕሮፌሰር መስፍን እና አምባሳደር ድሪር እነ ጋሽ ዘገየ እነ ወይዘሮ ሂሩት ከእንግዲህ በኋላ ለኢትዮጵያ ቁም ነገር ጥለው ከማለፍ ውጪ በመቃብር አፋፍ ላይ ሆነው ኢትዮጵያን አሳልፈው ይሰጣሉ ብሎ ማሰብ በእኔ ወገንም በሌሎች ወገንም ስህተት ነው። እነዚህ በመቃብር አፋፍ ላይ የሚገኙ ሰዎችን ይቀጥፋሉ ብዬ እኔም አልጠረጥራቸውም የሚለው አብይ አህመዳዊ ቃል እነ መሐሙድ ድሪርን በድጋሚ ስቅስቅ አድርጎ የሚያስለቅስ ነው። ከአቶ መሐሙድ ድሪር በተጨማሪ የመቃብር አፋፍ ላይ ያሉ ተብለው የተጠቀሱት የብልጽግናው አገዛዝ ሌላኛዋ ቤተኛ የኮሚሽኑ ምክትል ሰው ወይዘሮ ሂሩት ገብረስላሴ ናቸው። በለንደኑ ስብሰባም ላይ ተገኝተው ነበር። ወደዚያ ከማቅናታቸው በፊት በቅርቡ የገጠማቸውን ሐዘን ቤታቸው ተገኝተውና ተግተው በመመላለስ ሲያጽናኗቸው የነበሩት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና ሌሎች የብልጽግና ሹሞች ናቸው። አንድ ልጃቸውም በጠቅላይ ሚኒስትር ጽሕፈት ቤት በአብይ አህመድ ትዕዛዝ ሹመት ከተሰጣቸው ሰዎች መካከል አንዷ ነች። እንዲህ ያሉ በእንባም በምንዳም የተሳሰሩ የብልጽግና ሰዎች ናቸው እንግዲህ የአገሪቱ አመካካሪ እኛ ነን ብለው የአገር ሀብትና ጊዜ የሚያባክኑት። ዋና ዓላማቸው የአገሪቱን ህገ መንግስትና ስርዓተ መንግስት ከፓርላሜንታዊ ወደ ፕሬዝዳንታዊ ቀይሮ አብይን ፕሬዝዳንት ማድረግ ነው። ይህ ደግሞ ከቱርክና መሰል ሀገራት በተወሰደ ሞዴል እየተሰራ ያለ ነው የሚለውን ጉዳይ ምንጮችን ዋቢ በማድረግ በተደጋጋሚ መዘገባችን አይዘነጋም። በእርግጥ አሁን ይህንን ኮሚሽን ለይስሙላ እየተጠቀሙበት እንደሆነና ስርዓተ መንግስቱን ለመቀየር የሚያስችል ስልጣንም እንዳላቸው በድፍረት እየተናገሩ ናቸው። ለመላው ኢትዮጵያ ህዝብና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። እንዲህ ቁልጭና ቅልብጭ አድርገው የተናገሩትን አጀንዳና ፍላጎት ነው እንግዲህ ላመካክርና አጀንዳ ላሰባስብ ብለው ሰዎችን የሚያሰማሩት። ለዚህም እሳቸው የማይቀጥፉ መቃብራቸውም የተማሰ የሚሏቸውን 11 አዛውንቶች በለንደንም በካናዳም ልከዋል። አጀንዳ ማሰባሰብ እያለ አያሌ ፕሮፓጋንዳ ተቋማትን የሚያስጮኸው የ11 ሰዎች ድርጅት አጀንዳ ልየታ ላይ ነኝ እያለ ድራማ ውስጥ ከገባ ቆይቷል። ይሁን እንጂ በቀጣይ ፕሬዝዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር አጀንዳቸውን ከለዩ ቆይተዋል። የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩባት ኢትዮጵያ ላይ አይደለም፣ በዛሬዋ ኢትዮጵያን መክርም ብለዋል። የኔን ስልጣን በሚያሳጣ ነገርም ላይ ምክክር ይደረጋል ብላችሁ እንዳትጠብቁ ሲሉም አበክረው ተናግረዋል። የምንመካከርበትና የምንማከርበት አጀንዳ ብለው አጀንዳ ለይተው ካስቀመጡ የቆዩ ቢሆንም እነ መሐሙድ ድሪርን ግን አጀንዳ ለዩ እያሉ ያሰማራሉ። በተለያዩ ጊዜያት በጠቅላይ ሚኒስትሩ ተለይተው የተነገሩ የምክክር ኮሚሽኑ አጀንዳዎችን በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን እናስታውስ።
ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። ስንነጋገር ግድ የለም ቢኖርም እንብዛ ያጣላም ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም። በምርጫ አልቋል። በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ። የምንደራደራቸው በቆሰሉ ታሪኮች ሕክምና ላይና በምንገነባት ነገ ላይ ነው። እንዲህ ብለው አጀንዳውን ለይተው የመደራደሪያ አጀንዳቸውን ደጋግመው ተናግረው ሲያበቁ 11 ሰዎችን ሰብስበው አመካካሪ ኮሚሽነሮቼ ናችሁ ያሉት ጠቅላይ ሚኒስትሩ ይህንን ሲያደርጉ የመጀመሪያውና ጊዜያዊ ዓላማቸው የምክክር መድረክ ፈጠሩ በሚል ዓለም አቀፋዊ ድጋፍና እርዳታ ማግኘት ነበር። ዘላቂውና ዋና ዓላማቸው ግን ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ተቀይረው እንደገና በሌላ ባርኔጣ አገር የሚመሩበትን መንገድ ህጋዊ በሚመስል አኳን መፍጠር ነው የሚለው አሁን መደበቅ የማይችል ጉዳይ ሆኗል። ይህንን ለማድረግ ደግሞ ህገ መንግስቱ ይቀየርልኝ ማለታቸው ታውቋል። ንጉሱም ደርግና ኢህአዴግም የየራሳቸው ህገ መንግስት ነበራቸው። አብይ ከማናንሶ ነው የራሱ ህገ መንግስት የማይኖረው የሚለውን ቃል ደጋግመው የሚገልጹት ሰው ይታዘበኛል ሳይሉም ቢሮአቸው ለረገጡ ሰዎች የሚናገሩት ለራሳቸው ለኮሚሽነሮቹም የሰጡት ትዕዛዝ መሆኑ ተሰምቷል። ምኒልክና መለስ፣ መንግስቱና ልጅ ኢያሱ፣ ዘውዲቱና ኃይለ ማርያም አገር የመሩበት ቤተ መንግስት ሳይሆን የራሴ ቤተ መንግስት ያስፈልገኛል፣ የምዞርበት የራሴ ሪዞርትና ፓርክም ሊኖረኝ ይገባል ብለው ሲሰሩ የከረሙት የአገሪቱ ጠቅላይ ሚኒስትር አሁን ደግሞ የራሴ ህገ መንግስት ያስፈልገኛል እያሉ ቀጥለዋል። እንደ ነፍሰ ጡር አማረኝ የሚሉት ነገር የበዛው አብይ ጦርነት አማረኝ፣ የታደሰና የሚያብለጨልጭ ቢሮ አማረኝ፣ የ10 ቢሊዮን ዶላር ቤተ መንግስት አማረኝ፣ ከተማ ማፍረስና ህዝብ ማፈናቀል አማረኝ፣ ኮሪደር አማረኝ ብለው አሁን ህገ መንግስት አማረኝ ከሚለው ላይ ደርሰዋል። ጠቅላይ ሚኒስትር ሆኜ ያላደህይሁትና ያልገደልኩት ካለ ፕሬዚዳንት ስሆን ጨርሰዋለሁ ያሉ የሚመስሉት የአገሪቱ አለቃ ስልጣናቸውን ለማዝለቅ ያገለግለኛል ብለው የሚያስቡትን ነገር ሁሉ ማድረጋቸውን ቀጥለዋል። በእርግጥ እንዲህ ያለውን ነገር ሲያስቡበት መቆየታቸውን የሚጠቁም ነገር ከዚህ በፊትም ተናግረዋል። ህገ መንግስት ቀይረው ስልጣን ያስቀጠሉ የአፍሪካ መሪዎችን ምሳሌ በማድረግ እንዲህም ማድረግ ይቻላል ብለው ነበር። ፕሬዝዳንቶች የምርጫ ዘመን ህገ መንግስት አሻሽለው በርካታ አፍሪካ ሀገር ውስጥ ህጋዊ ሆነው አገር እየመሩ ያሉ አሉ። ህገ መንግስት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሐሳብ አይደለም። የሚያጠፉትን ጥፋት ሁሉ እንዲህ እያሳወቁና እየተናገሩ ያደርጉት ጠቅላይ ሚኒስትሩ ህገ መንግስት ቀይረው ስልጣን ላይ መቆየት እንደሚቻል የተናገሩት ገና በስልጣናቸው የመጀመሪያ ዓመት ላይ ነበር። በንግግራቸው ላይ በግልጽ እንዳስቀመጡትም ህገ መንግስት የሚቀየረውም ሆነ የሚሻሻለው ለህዝብ ጥቅም፣ ለአገር አንድነት ማስጠበቂያ፣ ለሰላም ማጽኛ አሊያም ለአገር ዲሞክራሲ ማምጫ ሳይሆን ለስልጣን መቀጠያ ነው። ጠቅላይ ሚኒስትር አብይ ቅቡልነታቸው ተንኮታኩቶ መንግስታቸውን የሚፋለሙ ታጣቂዎች እንደ አሸን በፈሉበት የህዝብ ቅሬታና የኢኮኖሚ መቃወስ በተባባሰበት ሁኔታ ይህ ህገ መንግስት የመቀየር ሐሳባቸው ሀገሪቱን ለማፍረስ የሚመዘዝ የመጨረሻ ካርዳቸው እንደሆነ አንስተው ሐሳብ ለሰነዘሩ የቅርብ ወዳጆቻቸው የሰጡት ምላሽ ግልጽ ያለ ነው። በእርግጥ እሳቸው እንደ ኢትዮጵያ ባለ ብዙ ፍላጎትና ብዙ አመለካከት እንዲሁም የበዛ ማንነት ባለበት ሀገር ላይ ህገ መንግስት ያለውን ትርጉም ይረዱታል ብዬ አላስብም የሚል አንድ ለዚህ ፕሮግራም መረጃ ያቀበለ ቤተ መንግስተኛ ይህንኑ ሐሳብ ለአንዳንድ የምዕራቡ ዓለም መንግስታት ማሳወቅ መጀመራቸውን ተከትሎ አደገኛ ነው የሚል አስተያየት እንደተሰጣቸውም ጠቁሟል። ለነገሩ ለጠቅላይ ሚኒስትር አብይ ህገ መንግስት ማለት በአንድ ማህበረሰብና መንግስት መሃል እንዲሁም በህዝቦች መካከል የተቀመጠ ማህበራዊ ውል ሳይሆን ተራ የፊደል ጨዋታ ነው። ልክ ኢሂድሪን በኢፊድሪ የተካ እያሉ እንደመናገር ያለ። ይህ ህገ መንግስት ኢሂድሪን ወደ ኢፊድሪ ፈጠረ እንጂ ኢትዮጵያ አልፈጠረም። ኢሂድሪ የሚባለውን መንግስት ኢፊድሪ ያደረገ እንጂ ኢትዮጵያ የምትባል ነገር አልፈጠራትም። ደግሞም አያጠፋትም። ያልተገባ ክብደት እንዲያገኝ ያደረገው ለነገሩ ያለን ግንዛቤ ማነስ ነው። ህገ መንግስት ማለት ለጠቅላይ ሚኒስትር አብይ እንዲህ ያለ ትርጉም ያለው ተራ ድርሰት እንጂ የአገርን አንድነት ለማስጠበቅ፣ የመንግስትን ስልጣን ለመገደብ፣ የአስተዳደር መዋቅርን ለመዘርጋትና መንግስታዊ ስርዓትን ለመለየትና ለመበየን፣ የዜጎችን መብትና ግዴታ ለማስቀመጥ ወዘተ የሚሰናዳ እጅግ አንገብጋቢ
የፖለቲካ ሰነድ አይደለም። ለዚያም ነው አፄ ኃይለሥላሴ መሆኑ መንግስቱና መለስ የራሳቸው ህገ መንግስት ነበራቸው፣ አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው ማለታቸው። በዚህም ህገ መንግስትን ቀይረው ፕሬዝዳንት ለመሆን ጉዞ ላይ መሆናቸው። እናም ፕሮፌሰር መስፍን አርአያ የአእምሮ ታካሚዎቻቸውን ጥለው እነ አምባሳደር መሐመድ ድሪር የኖሩበትንና የሚያውቁበትን ዲፕሎማሲ ከመስራት ወጥተው እነ አቶ ዘገየ አስፋው ሊጽፉት የሚገባና ለትውልድ የሚያስተላልፉትን ታሪክ ትተው አብይን ፕሬዝዳንት የሚያደርግ ህገ መንግስት ለማጻፍ እየታተሩ ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።